ብርድና በሽታ እውነታው ምን ይላል? ሰላም የሮክስ ቪታ ቤተሰቦች፣ ዶክተር አማኑኤል ነኝ። መስኮት ክፍት ስለነበር አየሩ ገብቶ ጉንፋን ያዘኝ ወይም ቀዝቃዛ ውሃ ጠጥቼ ጉሮሮዬን ያመኛል የሚለው አባባል ሁላችንም የምናውቀው ነው። እኔም ልጅ ሆዴ ቅዝቃዜ ያሳምማል የሚለው ትምህርት የሕይወቴ አካል ነበር። ግን ሳይንስ ይህንን እንዴት ያብራራዋል? የሳይንስ መረጃዎች እንደሚያሳዩት የመተንፈሻ አካላት ኢንፌክሽኖች እንደ ጉንፋን እና የሳንባ ምች ያሉ በሽታዎች በዓለም ላይ በተለይም በቀዝቃዛው የክረምት ወራት በብዛት ይከሰታሉ። ለምሳሌ የዓለም ጤና ድርጅት እንዳስታወቀው ከዓመት ዓመት ከ3 እስከ 5 ሚሊዮን የሚደርሱ ከባድ የኢንፍሉዌንዛ ጉንፋን በሽታዎች በዓለም አቀፍ ደረጃ የሚመዘገቡ ሲሆን ከ290 ሺህ እስከ 650 ሺህ የሚሆኑ ሰዎች ደግሞ ይሞታሉ። በአፍሪካ ቀዝቃዛ የአየር ጠባይ ባለባቸው አካባቢዎች ደግሞ የመተንፈሻ አካላት ኢንፌክሽኖች ከሕፃናት ሕመም እና ሞት ዋና ዋና ምክንያቶች መካከል ተጠቃሽ ናቸው። ይህ የሚያሳየው በሽታዎቹ እጅግ በጣም ተላላፊ እና ወረርሽኝ የመፍጠር አቅም ያላቸው መሆናቸውን ነው። እውነታው ግን ቅዝቃዜ ብቻውን በሽታ አያመጣም። የጉንፋን፣ የሳንባ ምች እና ሌሎች የመተንፈሻ አካላት ኢንፌክሽኖችን የሚያመጡት ቫይረሶች እና ባክቴሪያዎች ናቸው። ቀዝቃዛ አየር እንደ ተላላፊ በሽታ ምክንያት ሆኖ ሊቆጠር አይችልም። ታዲያ ለምንድን ነው ብዙዎቻችን ቀዝቃዛ የአየር ሁኔታ ሲመጣ የምንታመመው? ምክንያቱ ከቀጥተኛ ግንኙነት ይልቅ ሳይንሳዊ እና ውስብስብ ነው። ጤና ሳይንስ የሚያብራራው ግን ቅዝቃዜ በሽታን ባያመጣም ቫይረሶች በቀላሉ እንዲያጠቁ ምቹ ሁኔታ ይፈጥራል። የመጀመሪያው ምክንያት ሰዎች በቀዝቃዛ ጊዜ በቤት ውስጥ ለረጅም ጊዜ በመሰባሰባቸው ነው። ይህ የቫይረሶች ከአንድ ሰው ወደ ሌላው የመተላለፍ ዕድልን ይጨምራል። የአሜሪካ የበሽታ መቆጣጠሪያ ማዕከል መረጃ እንደሚያሳየው አብዛኛዎቹ የኢንፍሉዌንዛ ቫይረስ ወረርሽኞች የሚከሰቱት በቀዝቃዛው የክረምት ወራት ነው። ሁለተኛው ምክንያት ደግሞ ቅዝቃዜ የሰውነታችንን የመከላከል አቅም ላይ የሚያሳድረው ተጽዕኖ ነው። ቀዝቃዛ አየር በአፍንጫና በጉሮሮ ውስጥ የሚገኙትን የቫይረስ መከላከያ ሴሎችን እንቅስቃሴ ሊቀንስ ይችላል። አንድ ጥናት እንዳመለከተው ቀዝቃዛ አየር በአፍንጫ ውስጥ የሚገኙ ቫይረስን የሚዋጉ ሕዋሶችን አቅም እስከ 50 በመቶ ሊቀንሰው ይችላል። ይህ ማለት ቀዝቃዛ አየር ለቫይረሶች የመግቢያ በር ይከፍታል ማለት ነው። እስካሁን ብርድ በሽታ አያመጣም ብለናል። ነገር ግን ቀዝቃዛ የአየር ሁኔታ በቀጥታ መንስኤ የሚሆንባቸው አንዳንድ በጣም ልዩ የጤና ችግሮች አሉ። ከእነዚህ ውስጥ አንዱ የሬኖልድስ በሽታ ነው። ይህ ችግር ያለባቸው ሰዎች ቀዝቃዛ አየርን ሲነኩ ወይም ለቅዝቃዜ ሲጋለጡ በእጃቸውና በእግራቸው ውስጥ ያሉት ትንሽ የደም ስሮች በድንገት ይኮማተራሉ። ይህ ደግሞ ደም ወደ ጣቶቻቸው እንዳይገባ ስለሚያደርግ የጣቶቻቸው ቀለም ወደ ነጭ ከዚያም ወደ ሰማያዊ እንዲለወጥ ያደርጋል። ይህ ሁኔታ በቀጥታ በቅዝቃዜ የሚከሰት የደም ዝውውር ችግር እንጂ በጀርሞች የሚመጣ አይደለም። ሌላው ደግሞ ፍሮስት ባይት ነው። ይህ የሰውነት ኅብረ ሕዋሳት በብርድ የመጎዳት ሁኔታ ነው። በተለይ በከፍተኛ ቅዝቃዜ ውስጥ ለረጅም ጊዜ ስንቆይ ቆዳችን እና ከስር ያሉት ኅብረ ሕዋሳት እስከ መቀዝቀዝ እና እስከ መሞት ሊደርሱ ይችላሉ። እንዲሁም ሃይፖተርሚያ የሚባለው ችግር የሰውነት ሙቀት ወደ አሳሳቢ ደረጃ ሲቀንስ የሚከሰት ሲሆን ይህም በተለይ ለአራስ ሕፃናት ሕይወት አስጊ ነው። በመሆኑም ከውጪው የአየር ሁኔታ ይልቅ ለቫይረሶች እና ለባክቴሪያዎች ትኩረት መስጠት ለጤናችን ወሳኝ ነው። ራሳችንን ለመጠበቅ ማድረግ የምንችላቸው ቀላል ግን ውጤታማ የመከላከያ ዘዴዎች አሉ። እነዚህም እጅን በተደጋጋሚ መታጠብ፣ በተለይ ከውጪ ስንመለስ እና ምግብ ከመመገብ በፊት እጃችንን በውሃ እና በሳሙና መታጠብ የቫይረስ ስርጭትን በከፍተኛ ደረጃ ይቀንሳል። ሌላው አመጋገብ እና እንቅስቃሴ ማስተካከል ሰውነታችን ጠንካራ የበሽታ መከላከል አቅም እንዲኖረው ያደርጋል። በቪታሚን እና በማዕድናት የበለጸጉ ምግቦችን መመገብ እና በቂ የአካል እንቅስቃሴ ማድረግ አስፈላጊ ነው። በቂ እንቅልፍ እና በቂ ረፍት ማድረግ የሰውነትን የመከላከል አቅም ያጠናክራል። አሁንም ቢሆን አጨቃጫቂው ነገር የአየር ዝውውር ነው። ዋነኛው ነገር ቤት ውስጥ እና የታፈኑ ቦታዎች ላይ በምንሆንበት ጊዜ መስኮቶችን በመክፈት ንጹሕ አየር እንዲገባ ማድረጉ በቤት ውስጥ የቫይረሶችን ክምችት ይቀንሳል። ስለዚህም ከባድ የመተንፈሻ ሕመም ለምሳሌ እንደ አስም ያለው ሰው ከሌለ በስተቀር ይህንን ልምድ መከላከል የለብንም። ክትባቶችን መውሰድ እና ጊዜን አለማሳለፍ በተለይም ለሕፃናት እንደ የጉንፋን እና የሳንባ ምች ክትባት የመሳሰሉትን በየጊዜው መውሰድ ለበሽታ ተጋላጭነትን በእጅጉ ይቀንሳል። በሌላ በኩል አንዳንድ ምልክቶች ከቀላል ሕመም በላይ መሆናቸውን እና የሕክምና ባለሙያን ማማከር ወሳኝ መሆኑን ያሳያሉ። በተለይ በዕድሜ የገፉ ሰዎች ላይ የሚከተሉትን ምልክቶች ካስተዋሉ ወዲያው ወደ ጤና ተቋም መሄድ ይኖርብዎታል። ከፍተኛ ትኩሳት፣ በሕክምና የማይቀንስ ከፍተኛ የሰውነት ሙቀት
ከባድ የትንፋሽ እጥረት፣ ለመተንፈስ መቸገር ወይም በደረት ላይ ህመም መሰማት፣ ከፍተኛ እና የማያቋርጥ ሳል፣ ከ2 ሳምንት በላይ የቆየ ከባድ ሳል፣ ግራ የመጋባት ወይም ራስን አለማወቅ ምልክት፣ በተለይ በአረጋውያን ላይ የሚከሰት ያልተለመደ የስነ ልቦና ለውጥ። በአራስ ሕፃናት ላይ ጠቆር ያለ ወይም ሰማያዊ የከንፈር ወይም የፊት ቀለም መክሰት የኦክስጅን እጥረት ማሳያ ነው። ስለዚህ ቅዝቃዜ ባያሳምኑም ጤናማ ልማዶችን መከተል አሁንም ወሳኝ ነው። ጤናማ መረጃ ለጤናማ ሕይወት። ይህንን ቪዲዮ ከወደዱት ላይክ ያድርጉና ሰብስክራይብ በማድረግም ቤተሰብ ይሁኑን። እንዲሁም ለሌሎችም ሼር በማድረግ ያጋሩ።